ኢትዮጵያ የኒኩሌር ቴክኖሎጂ ለሰላማዊ ዓላማ ለመጠቀም የጀመረችውን እንቅስቃሴ የዓለም አቀፍ አቶሚክ ኤጀንሲ ደግፈዋል ተባለም። የዓለም አቀፍ አቶሚክ ኢንጂነር ኤጀንሲ የኢትዮጵያ የኒኩሌር ቴክኖሎጂ ለሰላማዊ ዓላማ ለመጠቀም የጀመረችውን እንቅስቃሴ እንደሚደግፈው ተገለጸ። የአቪዬሽን ቴክኖሎጂ ሚኒስቴሩ በለጠ ሞላ በቪየና ኦስትሪያ እየተካሄደ ካለው 69ኛው የዓለም አቀፍ አቶሚክ ኢንጂነር ኤጀንሲ መደበኛ ጉባኤ ጎን ለጎን የኤጀንሲው ዋና ዳይሬክተር ራፋኤል ማሪያኖ ጋሮሲ ጋር የሁለትዮሽ ግንኙነት ውይይት አድርገዋል። ውይይቱ የዓለም አቀፍ አቶሚክ ኢንጂነር ኤጀንሲ ኢትዮጵያ በተካሄደው የሰላማዊ የኒኩሌር ኃይል ፕሮግራም የሰው ኃይል አቅም ግንባታና በሌሎች ጉዳዮች ላይ የሚያደርጋቸው ድጋፎች ዙሪያ ያተኮረ መሆኑን ጠቁሟል። የአቪዬሽን ቴክኖሎጂ ሚኒስቴሩ በለጠ ሞላ በዚሁ ወቅት ኢትዮጵያ ለሰላማዊ የኒኩሌር ኢንጂነር ፕሮግራሞችን ለማድረግ መሰረት መጣል ላይ መሆኗን እና ወደ ትግበራ ለመግባትም ሰፊ ጥረት ያደረገች መሆኗን ገልጿል። አክሎም ኢትዮጵያ የኒኩሌር ቴክኖሎጂ ለሰላማዊ ዓላማ ለመጠቀም የጀመረችውን የቁጥጥር ማዕቀፍ ለማጠናከር ጉልህ ሚና እየተወጣች መሆኗን ገልጸው ይህንንም በይበልጥ ለማጠናከር የኤጀንሲው ድጋፍ እንደሚያስፈልግ ተናግረዋል። በአማራ ክልል በሰልጣኝ ሚሊሻዎች ላይ በተፈጸመ ጥቃት ቢያንስ 39 ሰዎች መገደላቸውን እማኞች ተናገሩ። በአማራ ክልል ሰሜን ወሎ ዞን ታጣቂዎች በማሰልጠኛ ካምፕ ውስጥ በነበሩ ሚሊሻዎች አባላት ላይ በፈጸሙት ጥቃት ቢያንስ 39 ሰዎች መገደላቸውን የዓይን እማኞች ተናግረዋል። አንድ የሰሜን ወሎ ዞን አስተዳደር ከፍተኛ ኃላፊ በሰልጣኝ ሚሊሻ አባላት ላይ ጥቃት መፈጸሙን ለቢቢሲ አረጋግጠው የደረሰውን ጉዳት መጠን በተመለከተ መረጃ እየተሰበሰበ መሆኑን ገልጿል። በሰሜን ወሎ ዞን በሚገኘውና የሚሊሻ አባላት የስልጠና ካምፕ ነው በየተባለው ስፍራ ላይ ጥቃት የፈጸመው ሰኞ መስከረም 5 ቀን 2018 ዓ.ም ለማክሰኞ አጥቢያ ከሌሊቱ 10 ሰዓት ላይ ገደማ ጀምሮ መሆኑን 3 ነዋሪዎች ለቢቢሲ ተናግረዋል። ጥቃቱ የተፈጸመበት የስልጠና ስፍራም ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆች ከ2018 ዓ.ም ጀምሮ ከሰፈሩበት ጃራ መጠለያ ጣቢያ አጠገብ የሚገኝ እንደሆነም ተናግረዋል። መጠለያ ጣቢያው ነዋሪ የሆኑት 3 ግለሰቦች እንደገለጹትም የስልጠና ስፍራው ከዚህ ቀደም የመከላከያ ሰራዊት አባላት ስልጠና የወሰዱበት ነው ብለዋል። ከቅርብ ጊዜ ወዲህ ደግሞ የክልሉ ሚሊሻ አባላት ስልጠና እየተሰጠበት እንደሆነ አስረድተዋል። አንድ የመጠለያ ጣቢያ ነዋሪ ማሰልጠኛ ሆኖ ሰልጣኞች እየሰለጠኑበት ያለው እኛ ስንኖርበት ከነበረው ቤት ነው በማለት ተናግረዋል። ጃራ መጠለያ ጣቢያ ነዋሪዎች አጠገባቸው የሚገኝ ስፍራ ለጸጥታ ኃይሎች ማሰልጠኛነት መዋሉን ስጋት አንስተው እንደነበረም 3ቱም ምንጮች ገልጸዋል። አንድ ምንጭ ባካችሁ እኛ ሞት ፈርተን ህይወታችንን ለማዳን እዚህ የተቀመጥነው ማሰልጠኛ አይሁን ማሰልጠኛ የሚሆን ከሆነ እኛ ወደ ሌላ ቦታ አድርጉን እያልን ነው የተመሰረተው ሲሉም በወቅቱ የተነሳውን ስጋትን ጠቅሰዋል። እንደ ነዋሪዎቹ ገለጻ በማሰልጠኛ ካምፑ በነበሩት የሚሊሻ አባላት ላይ ጥቃት የከፈቱት ወደ ስፍራ የመጡ ታጣቂዎች ናቸው። ሁለቱ ነዋሪዎች የጥይትና የቦምብ ድምጽ ሲሰሙ እንደነበረም የተናገሩ ሲሆን በኋላ ላይ የተኩስ ልውውጥ እየተደረገ ለ30 ደቂቃ ገደማ መቆየቱን አስተውሷል። 30 ደቂቃ የቆየው ብዙውን ኢላማ ያደረጉት እነሱ ስለሆኑ ነው እንጂ ያለነው ሸራ ቤት ላይ ነው። በጣም ከባድ ነበረ። ተኩሱ ወደኛ አለመዞሩ ነው እንጂ እንደምንም ተኝተን ነው ህይወታችንን ያተረፍነው ሲሉ አንድ ነዋሪ በወቅቱ የነበረውን ሁኔታ ገልጿል። ካምፕ ውስጥ የነበሩ በተለይ እናቶችና ህፃናት እጅጉን ተረብሸው እንደነበረም ተናግረዋል። ቢቢሲ ካነጋገራቸው ነዋሪዎች ሁለቱ ጥቃቱ ካበቃ በኋላ የተፈጠረውን ለመመልከት ንጋት ላይ ወደ ካምፑ በመሄዳቸው አስረድተው አንድ ነዋሪ ከመጡበት ወገን ነው ተብለው አንድ ሰው ወድቆ አግኝቻለሁ ብለዋል። ከነዚህኞቹ ከሚሰለጥኑት አካላት ወደ 39 የሚሆኑት ወድቀው አይቻለሁ ሲሉ የዓይን እማኝነታቸው ሰጥተዋል። ሌላ ነዋሪ ደግሞ እስከ 43 የተገደለ ሰው በትክክል አይተናል፣ የቆሰሉት ደግሞ 52 አካባቢ ናቸው ብለዋል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ